የቲክቶክ ዘመኑ አብዮተኛ አዲስ ያልተለመደ ትሬንድ ይዞ የመጣው ወጣት የአገሬ ልጆች እንዴት ናችሁ ይላል በቪዲዮ መግቢያ። የታባቱ ይላል ስኬቶች ሰምርለት። የማህበራዊ ሚዲያውን አየር የተቆጣጠረ በተቃውሞም ሆነ በድጋፍ ጎልቶ የሚሰማ ሰሞንኛው ስም አዶናይ መገፋት ያጎላው ሰው ትችት የሚሸከመው ትከሻው ድንድን ነው። ብዙዎች ባብጠለጠሉት አፍ ዳግም ያወደሱት፣ ጣት የጠቆሙበት እጆች መልሶ ያጨበጭቡለት፣ በተናቀበት መንደር የተከበረ፣ በተዘለፈበት ከተማ የተወደሰ፣ ትላልቅ ብራንዶች ለማስታወቂያ ደጁን የሚያንኳኩ፣ የማይችሉ የሚመስሉ ቻሌንጆቹን አሳክቶ አሳየን። የዋህነት ደሞዙ፣ ቅንነት ገንዘቡ፣ ፍቅር መለያው ነች፣ አንድነት ስብከቱ፣ የመቻል መምህሩ፣ የሌሎች ደስታ እርካታው፣ ልግስና እምነቱ፣ ከትላንት ተማሪ ነገን አስተማሪ፣ ከእድሜ በላይ የተጓዘ ወጣት፣ አንደበተ ርቱዕ ንግግሩ ጣፋጭ፣ የዓመቱ ምርጥ ቲክቶከር አሸናፊ፣ የመኪናው ወራሽ። የሕይወት ታሪኩ መዝገብ ሲገለጽ እንዲህ ይነበባል። ታሞ ነበር ዳነ፣ ታስሮ ነበር ነፃ ወጣ፣ አጥቶም ነበር አገኘ፣ አዝኖም ነበር ሳቀ፣ ስቶም ነበር ተመለሰ፣ በስተመጨረሻም ከራሱ አልፎ ለሌሎች መኖርን በተግባር ያሳየ ይለናል ታሪኩ ሲገለጽ። ወያኔ የልጅነት ሚስቴ ከሚላት፣ ሻዕቢያ ውሽማዋ ካረጋት፣ ብልጽግና በቅምጥ ካኖራት ሰሜናዊ ኮከብ ከመቀሌ ተወልዶ የአሜሪካው ስደተኛ፣ የካናዳው የጎዳና ሰው፣ ከአሜሪካ ጠፍታ ሕይወቷን ለማሸነፍ ካናዳ የገባች ነፍስ፣ መከራዋ ብዙ ነው እንግልቱ የማይነገር፣ የመጠጥ ቤቱ አስተናጋጅ ደግሞም ሴኩሪቲ፣ ውፍረት ያንገላታው የአደንዛዥ ሱሰኛው፣ አይናፋርነትና ብቸኝነት የነገሱበት ያኔው አዶናይ፣ የአይቻልም መንፈስ ምርኮኛው፣ የአእምሮ እስረኛው፣ ራሱን ለማጥፋት ደጋግሞ የሞከረ፣ ራስን ሳይሆን ይህን ማንነትን አጥፋ የሚል ድምፅ ሰምቶ አዲሱን ማንነት የወለደ፣ ጸጸት ያነቃው ሰው፣ ወንበር ላይ ቁጭ ብሎ ነገውን የጻፈ፣ ከራሱ ጋር አውርቶ አዲስ ማንነት የከተበ፣ አሮጌውን ማንነቱን የከዳ፣ በመስታወት ራሱን ስሞ ራሱን አሳልፎ የሸጠ፣ የራሱ ይሁዳ፣ የድሮ ማንነቱን አላውቀውም ብሎ ራሱን 3 ጊዜ የከዳ፣ የራሱ ጴጥሮስ፣ እንደ ንስር ከላይ ራሱን ፈጥፍጦ ራሱን አፍርሶ ክንፎቹን ያደሰ፣ እንደ እባብ ራሱን ቤዛ አድርጎ ቆዳውን የቀየረ፣ አዲሱን ማንነት የለበሰ፣ ልክ እንደ ስሙ ራሱን ያዳነ አዶናይ፣ እስራቱን የፈታ፣ የአይቻልምን አጥር ሊደረምስ፣ የአሮጌውን ኢያሪኮ ቅጥር በዝምታ ሊያፈራርስ፣ ራስን መሆን የሚል አዲስ ግንብ የገነባ፣ በቲክቶክ መንደር አዲስ ችቦ ለመለኮስ የተነሳ አዲስ ጉልበት ነው ይሄ። ስደትን ወዲያ ብሎ በሀገሩ ተስፋ አድርጎ ያለፈበትን መንገድ ለሌሎች ሊያስተምር ግልጽ ሆኖ የመጣ፣ ለዚህም ጥላቻና ውግዘትን ያተረፈ፣ በመገፋት ውስጥ ሆኖ የራሱን ነጻነት ያወጀ፣ ራስን ብቻ አዳምጥ ብሎ ብዙዎችን ያነጋገረ፣ ይባስ ብሎ ራሳቸውን የደበቁ በሌሎች ጫና ውስጥ ያሉ የሐሳብ እስረኛ የሆኑ ትውልዶች ነጻ አውጪ መሪ ነኝ ብሎ ብቅ አለ። በአንቂ አንደበቶቹ በአንደበተ ርቱዕ ቃላቶቹ የብዙዎቹን ቀልብ ገዝቶ ተከታዮችን ያፈራ፣ ቲክቶክን በአድናቂዎቹና በተቺዎቹ ለሁለት የከፈለ፣ ቲክቶክን ያስተማረችን ዩቲናስ ነች ይላል ለተፎካካሪ ክብርን ሲሰጥ፣ ከሰይፉ አድናቂዎች በአንድ ወቅት የተፋለመ፣ በሰግጥ ፈምስ የተሸለመ፣ የታሰረም፣ ከሲላሱ ጋር ወይን ቤቱን ያየ፣ በሶምሶን ያልተገፋ፣ በድሉ ያልኮራ፣ ሰራዊቱን ይዞ ሌላ መንገድ የቀየሰ፣ ይህ ሁሉ አልፎ የተቺዎችን አንደበት የሚያዘጉ በጎ ተግባራትን በመስራት የቀጠለ፣ መንገድ ላይ በጎ ስራ ሲሰሩ ያያቸውን ሊስትሮ አንጋቢዎች ዲቻ ቦይስ ብሎ ቤተሰቡ ያረጋቸው፣ ከሙዚቀኛዋ ነጻነት እስከ ሽሪዋ ሞዴል አክብረት ቅንነቱ የታየ፣ በትግራይ በረሃብ ለተጎዱ ወገኖቹ በቀጥታ ስርጭት በአጭር ሰዓት ከ16 ሚሊዮን ብር በላይ ሰብስቦ ለመንግስት ያስረከበ፣ በትራንስፖርት የተቸገሩ አርቲስቶች መኪና ለመግዛት የማይቻሉ የሚመስሉ ቻሌንጆችን አስጀምሮ የማይቻል የሚመስለውን ችሎ ያሳየን፣ ለኢትዮጵያ ስፒድ 2 አይፎን ስልኮችን ገዝቶ ከ100,000 ብር ስጦታዎች ጋር ያበረከተ፣ ከአይሻው ስፒድ ጋር ለማገናኘት ጣረ፣ በራስ የመተማመን አቅሙን ለማጎልበት በስልጠና ከጎኑ የቆመ፣ በጋርዶች የተገፋ ዝና ሳይበግረው ለአገሩ ልጅ ብርታት የሆነ፣ በዚህ ቅንነቱ በበርካቶች የተወደሰ፣ በተቺዎቹ መልሶ የተመሰገነ፣ ከካናዳ ጎዳናው ተነስቶ ህልሙን የኖረ፣ ራስን ከማጥፋት እስከ ሌሎችን መታደግ፣ ከጎዳና ተነስቶ ሌሎችን ከጎዳና እስከ ማንሳት፣ ለዓላማ ስኬት በጽናት እስከ ግብ ድረስ መጓዝ፣ ድንበር አልባው ቅንነት፣ ግለኝነት ያላሸነፈው ማንነት፣ ዝና ቦታውን ሲያገኝ፣ ዕውቅና ለሌሎች ሲተርፍ፣ ኢትዮጵያዊነት ዳግም ሲያብባየው፣ የአዲሱ ትውልድ ወኪል፣ ጎንደር ጦሩን ይዞ ፍቅር ለብሶ የመጣ፣ የጥላቻን ግንብ አፍራሽ፣ በቴዎድሮስ ምድር ከአፄዎች ግቢ ዳግም አንድነትን የሰበቀ ምርት ኢትዮጵያዊ፣ በኤፍሬም መወድስ በይሁዳ ቅኔ፣ ምናለች እናት ምናለች መቀሌ ምናለች ጎንደርስ፣ ወላይታዎች አምባሳደራቸው አድርገው አጋዣችን ሲሉ ማዳ የሚል ስም ያወጡለት፣ ክፉ ማንነቱን ለራሱ አሳልፎ የሸጠ የራሱ ይሁዳ አዶናይ።